የዓለም ዋንጫ ከተጀመረ ዛሬ ሶስተኛ ቀኑን ይዟል። ከ10 በላይ ነፃ ቻናሎች ይህንን ታላቅ ውድድር እያስተላለፉ ነው የሚገኙት። በዚህ ቪዲዮ የእነዚህን ቻናሎች ሙሉ መረጃ በየትኛው ሳተላይት፣ በየትኛው ፍሪኩዌንሲ እና ቤስኪያቸውን ሌሎች መረጃዎችን ታገኛላችሁ። ቪዲዮውን እስከ መጨረሻው ማየታችሁን እንዳደሱ። እንደዚህ አይነት ትምህርቶችን ላለፉት 4 ዓመታት በዚህ ዩቲዩብ ቻናል እየለቀቅን እንገኛለን። ከዚህ በኋላ ትምህርቶችን ለማግኘት በምትመለከቱት መልኩ ሰብስክራይብ ማድረጋችሁን እንዳደሱ። ለሌሎችም ድረስ ላይክ እና ሼር አድርጉ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ቻናሎቹ የሚገኙት በተለይ በሶስት ሳተላይቶች ነው። የመጀመሪያው በኢትዮሳት፣ ሁለተኛው በናይል ሳት፣ ሶስተኛውን የመጨረሻው ደግሞ በያሳት ይሆናል ማለት ነው። ከናይል ሳት ከምናገኛቸው ቻናሎች መካከል የመጀመሪያው ቻር ቲቪ ኤችዲ ይሆናል። እሱ ፍሪኩዌንሲው 11603 ሆሪዞንታል 27500 ነው። በየትኛውም ኤችዲ ሪሲቨር ሰርች ብታደርጉት የሚገባ ነው። ሌላ ተጨማሪ ምንም ነገር አያስፈልጋችሁም። ስለዚህ ናይል ሳት ተጠቃሚዎች የመጀመሪያውን በዚህ ቻናል መመልከት ትችላላችሁ ማለት ነው። ሁለተኛው የቢን ስፖርት ቻናል ነው። ይሄኛው ፍሪ ነው። ፍሪኩዌንሲው 12245 ቨርቲካል 27500 ነው። ይሄኛው ፍሪ ነው። ስለዚህ ይሄኛው ኤችዲ ሪሲቨር ካላችሁ ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶስተኛውና በዚህ ሳተላይት ላይ የምናገኘው የመጨረሻው ቻናል ፕሮግራም ኔሽን ይባላል። ይሄኛው ቻናል ከሁለቱ ቻናሎች የሚለየው የሚገባው በሚከፈተው ግዴታ ቤዝክ ያስፈልገዋል ማለት ነው። ፍሪኩዌንሲው 11680 ሆሪዞንታል 27500 ነው። ቤዝኪው ደግሞ እንደምትመለከቱት 16 ዲጂት ነው። የመጀመሪያዎቹን ሁለቱን ዲጂቶች አንድ ታረጉና ሌላው እንዳለ ዜሮ አድርጋችሁ ሞልታችሁ መጠቀም ትችላላችሁ ማለት ነው። ቀጥታው የምንሄደው ደግሞ አሁን ወደ ብሊንተር ሳት እና የሀሳት ላይ ወደሚያስተላልፉ ቻናሎች ይሆናል ማለት ነው። ጂ6 ስፖርት ኤችዲ፣ ሬድ ቻናል እና 24 ኤች ስፖርት እነዚህን ውድድሮች ማሳየት ጀምረዋል፣ ያሳያሉ ማለት ነው። ሁለተኛው በፍሪ የሚያሳየው ልክ እንደ ፕሮግራም ኔሽን ሁሉ ቤስኪ የሚጠይቃቸው ወርልድ ካፕ ኤችዲ ነው። ይሄኛውም ፍሪኩዌንሲው 12034 ቨርቲካል 27500 ነው። ቤስኪው እንደምትመለከቱት ስክሪን ላይ አስቀምጬላችኋለሁ። እሱ 16 ዲጂት ነው። 2585 ኤቢ 00 2585 ሲዲ 00 ይሄንን በመውላት በቀጥታ መጠቀም ትችላላችሁ ማለት ነው። ሌላው ፍሪ ቻናል እዚሁ የሀሳት ላይ ደግሞ ግራንድ ስፖርት ይባላል። ይሄኛውም አሁን ላይ ቤስኪ አያስፈልግም፣ ቀጥታ መመልከት ትችላላችሁ። ፍሪኩዌንሲው 11958 ቨርቲካል 27500 ነው። ሌላው ጂኤም ስፖርት ነው። 12034 ሆሪዞንታል 27500 በእነዚህ ቻናሎች መመልከት ትችላላችሁ ማለት ነው። የመጨረሻው ደግሞ የምናገኘው ቻናል ኢትዮሳት ላይ የሚገኙ ቻናሎች ሀገሬ ቲቪ ነው። እንደሚታወቀው ሀገሬ ቲቪ መጀመሪያም ነግረናችኋል። አሁንም በቀጥታ ሙሉ በሙሉ ጨዋታዎችን በእንግሊዝ ኮሜንታተር እያስተላለፈ ነው። እነዚህ ቻናሎች ብቻ አይደሉም፣ በሌሎች ሳተላይቶችም ቻናሎች አሉ የሚያስተላልፉ ማለት ነው። ለምሳሌ በዲኤስቲቪ አለ፣ እንደዚሁም ደግሞ በሌሎች ሳተላይቶች ላይ አሉ። ስለዚህ በእነዚህ ቻናሎች መመልከት ትችላላችሁ። ነገር ግን እስከመጨረሻው ድረስ ደግሞ ሌሎች ተጨማሪ ቻናሎችን እናንተ ሰርች እያደረጋችሁ መመልከት ለምትፈልጉ ከሆነ የቴሌግራም ቻናላችንን መቀላቀላችሁ እንዳደረሱ። በቅርብ ጊዜ ውስጥ በጣም ብዙ ሰው ተቀላቅሎታል። ስለዚህ ለምሳሌ እነዚህን ቻናሎች ከመጀመሪያው ጀምሮ የመጀመሪያውን ጨዋታ ደቡብ አፍሪካ ከሜክሲኮ ያደረጉትን ጨዋታዎች ጀምሮ ሁሉንም እነዚህ የነገርኳችሁ ቻናሎች በጣት አስተላልፈዋል። አሁንም እያስተላለፉ ነው። ስለዚህ መጀመሪያ ላይ ቴሌግራም ቻናላችን ላይ ለቀናል። ከዚህም በኋላ አዳዲስ ቻናሎች ይመጣሉ። በተለይ ጨዋታዎቹ ወደ መሀል በሚገቡበት ሰዓት ብዙ ጊዜ ፍቃድ ስለሚለቀቅ አዳዲስ ፍሪ ቻናሎች ስለሚኖሩ እነዛን ቻናሎች እናንተ ለማግኘት የቴሌግራም ቻናላችን ላይ ጆይን ማድረጋችሁ እንዳትረሱ። ኮሜንት ሴክሽን ላይ እንደዚሁም ደግሞ ዲስክሪፕሽን ላይ ስክሪን ላይ ደግሞ በምትመለከቱ መቶድ QR ኮዱን አስቀምጬላችኋለሁ። ጆይን በማድረግ አዳዲስ ቻናሎች ሌሎችን ማግኘት ትችላላችሁ። ከዛ በተጨማሪ በየሳምንቱ እኛ ደግሞ ቴሌግራም ቻናላችን ላይ ኦንላይን ቮይስ ቻት ስለምንገባ እናንተ እዛ ጋር ጆይን በማድረግ እነዚህ ቻናሎች ጥያቄ ካላችሁ የምንቀበለው የቴሌግራም ቻናላችን ላይ ኦንላይን ቮይስ ቻት እንገባለን ማለት ነው። በሳምንት 2 ቀን አድርገናል። አሁን ለዓለም ዋንጫ ሮብና አርብ ኦንላይን ቮይስ ቻት ላይ ስለምንገባ ሳተላይት ኳሊቲው ከሌለ ወይም ደግሞ ሌሎች መረጃዎችን ለማግኘት ስለ ቻናሎቹ ስለ ሌሎችም አዳዲስ ቻናሎች በፍጥነት መረጃ ለማግኘት የቴሌግራም ቻናላችን ላይ ጆይን ማድረጋችሁ እንዳትረሱ። ቀጣይ በእንደዚህ በአዳዲስ ቪዲዮዎች እንመለሳለን። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ብዙዎች ስለሚፈልጉት ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ትምህርቶችን ለማግኘት እናንተም ሰብስክራይብ አድርጉ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።